ሳላወጣው ጭንቅላታለሁ የሆነ ኋላ ቀር የሆነ አስተሳሰብ አለ። የሆነ ክብደት ማንሳት ጭንቅላትን ነው የሚያደድብህ። በዚህ እድሜ አይጠቅምህም። ሰላም ነው። ሰላም እንዴት አለ? አለን። ሰላም አባቴ ጓደኛ ነን። ተዋውቀው ማሚ ህይወቴን እንዴት እንዳተረፈችው ላጫውታችሁ። ነጋ እንደማይ ነገር ሄሎ አረና ተነሽልሩት አረ የሚሮጥ ይሩጥብህ ምን ማለት ነው? በርኔ እኮ ቆም ያለው ናንሩ እኮ ወንድ ልጅ ነኝ። ለማንም በሌሊት ልሩጥ? ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? እንዴት ከረማችሁልኝ? አለሁላችሁ። እንግዲህ ያው እኔ ሰዓቴን ጠብቄ ከች ብያለሁ። አይ ቲንክ ከ3 ቀን ከ4 ቀን በኋላ ተመልሼ መጥቻለሁ። እንግዲህ እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። ፈታ ዘና የምትሉበት እንዲሁም ቁም ነገር የምትወስዱበት ቪዲዮ ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ያደረጋችሁ ኢንጆይ እንድታረጉ ጋብዛችኋለሁ። ቀጥታ ወደ ቪዲዮ እንሂድ። biology is the study of living things only ነው የሚለው living things and non living things ህይወት ያላቸውና ህይወት የሌላቸው ነገሮች የሚያጠና ፊልድ ባዮሎጂ ይባላል። አንተ ልጅ ቆይ አልተማርክም ወይስ አውቀህ እያደረግህ ላሳየህ? መናት ታዲያው ምን ይላል መሰለ biology is the study of living things only አገኘው ማለት ነው። ብላ ተከራከርሽ ያው ተሸነፍክ። ምን ልታመጣ ነው? ጀምር ጥቁር ነው። ጥቁረቴ ምን አገናኘ? ላስታውስ ብዬ ነው። ከረሳኸው አንድ ክርክር አሸነፍኩ ብለህ ደስ ይላል እንዴ? ህይወት ላይ እኮ ተሸንፈህ ነው የጀመርከው። በጥቁረት ምንድን ነው ቅር ይላል። ስትወለድ እንዲህ በከሰል ማዳበሪያ የተቀበሉህ እኮ ነው። ከሸሚዙ ጋር ብዙ አትራቁተን ወጣውራይ ነው ይመስል ለአንተ የመጣ ብርድ እኔን እንዳይመታኝ ልበስ ነው። እንደዛ ነው። ጀለስ አይጠፋም። ሜንሽን እያደረጋችሁ ጋይስ በቃ በክርክር ምናምን ስታሸንፏቸው በቃ አዛም ያደርጓችሁ። ፐርሰናል አታክ ምናምን የሚመጡ ጀለሶች አሉ። ታቀቡ እንደዛ አይነት ልጆች። እስኪ ወደ ቀጣይ ቪዲዮ እንሄዳለን። አጨብጭቡለት። ጀለስ ሚስ ሲና ታቃጠለች። ምን ያህል ተቃጠለው ነው? ደስ ይላል። እዚህ በጣም ምን ያክል ቢነድ ነው እንደዚህ ወዲያውኑ እኮ ቀየረው እኮ ወደ ራሱ ኑሮ። እስኪ ወደ ቀጣይ ቪዲዮ እንሄዳለን። ሼፕሲ ሜንት ነው የሚባለው ኧረ ሼባው ተበላ። በስመ አብ ሊበላቸው ሼባው። ሜንሽን ለጀለስ ይላል ሲኒያ ጧጧት ለምን አንጀምር? በቃ ከነገ ጀምሮ ይኸውልህ ጧጧት እየተነሳን መሮጥ ገብቷል። አንተ ለተንፋሽ ራሱ ኩብርት እኮ ለተንፋሽ ብቻ አይደለም ጤናችንም አሪፍ ነው የሚሆነው። ጧጧት እየተነሳን እንሮጣለን። ደውልልኝ። አረ ደውልልኝ። ከነገ ጀምሮ ወጣለን። ጤናችን መስተካከል አለበት። ቁንጤ ምናምን ማለት ላዘጋጅ። በቃ ጧት ደውልልኝ። በቃ ደውልልኝ። ነጋ እንደማይ ነገር ሄሎ አረና ተነሽልሩት አረ የሚሮጥ ይሩጥብህ ምን ማለት ነው? በርኔ እኮ ቆም ያለው ናንሩ እኮ ወንድ ልጅ ነኝ። ለማንም በሌሊት ልሩጥ? ቢገባ ወንድ ወንድ ያሳደገ አስቀየሰ ጀለስ ላለመነሳት እቺ ዘር በደም ያለ ወንድ ልጅ ነኝ። ለማንም አሮጥ በሌሊት ጧት በጣም ስለሚከብድ ቀቀል ላይ ምናምን ነገር አስባችሁት ምናምን ነገር ነገማ ኤክሰርሳይዝ አደርጋለሁ ምናምን ብዙ ነገር አደርጋለሁ ብላችሁ በጧት ተነስቼ ጀለስ እንቅልፍ ስማም ደግሞ ጫጫናችኋል ለዛ ያላችሁ ቀን። እስኪ ወደ ቀጣይ ቪዲዮ እንሂድ። ምንድነው የዶሮ እግር ቆዳ የተላጠ የዶሮ እግር አረላ እንኩን እንጂ ስንበቀል ብንበቀለው አበቀ ብሩ ይሄው ስንት ነው?
3 4 5 6 200 ታብሻል ረግፍ ደግሞ ፈጥኖ የጨረሰ ማለት ነው። ቀድሞ በጨረሰ 1 2 3 ሳላወጣውም ግፍ ነው፣ ከባድ ግፍ። ሻታ በረገደ እኮ ነው። ብራዘር ይህን ሳውዝ አፍሪካ አምጣው፣ ባህላዊ ምግብ ነው። የዶሮ እግር እንዴት እንደሚበላ ሳውዝ አፍሪካ ያለው ሰው ያውቀዋል። እስኪ ወደ ቀጣይ ቪዲዮ እንሄዳለን። ማሚ ህይወቴን እንዴት እንዳተረፈችው ላጫውታችሁ። የሆነ ጊዜ ነው ሎንግ ታይም አጎ ዩኒቨርሲቲ ገብቼ ሲቪል ኢንጂነሪንግ እያጠናው ከአንድ አመት ተኩል በኋላ ውጤት ስላመጣልኝ ወደ ቤት ሸኙ። ከዛ በኋላ ማሚ ለእረፍት እንደመጣው ነው የምታውቀው። አንድ ወር ከምናምን እኔ በጭንቀት ኪሎዬን ቀንሼ ሳማረር እግዚአብሔር ሳለቅስ እኔ ምን አይነት ህፍረት ነኝ ለሷ መስዋዕት ከፍላ እዚህ ደረጃ አድርሳኝ፣ እኔ ግን ምንም ነገር ሳላደርግላት ወደ ቤት ተመልሼ ልገባው ነው ብዬ ልቤ ተሰብሯል። እንዴት እንደምነግራት ግን አላውቅም። ቀናቶች፣ ሳምንታት፣ ወር አለፈ። ከዛ መመለሻዬ ሲደርስ ግዴታ ስለሆነብኝ መናገር ነበረብኝ። ማሚ ከኔ ጋር ቁጭ በይ ላውራሽ አልኳት። ገና ከመናገሬ በፊት እንባዬ ይፈሳል፣ መናገርም አልቻልኩም። ማሚ ከኔ ጋር ታለቅሳለች። ከራቀቷት ነው ምን ነው ልጅ ንገረኝ ትለኛለች። አንድ ምንም አቅሜን አሟጥጬ ማሚ ዩኒቨርሲቲ ተመልሼ አልገባም፣ ውጤት አልመጣልኝም አልኳት። እነዚህ አሁን የተናገራቻቸው ቃላቶች ናቸው ህይወቴን እንድቀጥል ያደረጉ። ምን እንዳለች ታውቃላችሁ? ወሳኝ ቃላቶች ናቸው። ምን ችግር አለው አንተ እንኳንም በህይወት መጣህልኝ። ሌሎች በሳጥን እየተቀበሉ ነው ልጆቻቸው ከዩኒቨርሲቲ። እንኳንም በጤና መጣህልኝ፣ አንተ ጤነኛ ነህ፣ ሰርተህ ትበላለህ፣ ለምን ትጨነቃለህ ምናምን ነገር አለች። እንባዬን ጠርጋ ቅፍ ስታደርገኝ ህፍረቱም ወደቅኩኝ ምናምን ነገር ያልኩትም ያማረርኩትም ተስፋ የቆረጥኩትም እንዳለ ማለት ነው ከኔ ወጣ ጠፋ። ለኔ አዲስ ተስፋ ሰጠች። በፍቅሯ ነው ልቤን አከመችው። እኔ አረባም ያልኩት እንደምረባ አሳየችኝ። ምን እላችሁ ፈልጌ ነው አንዳንዴ ትንሽዬ የምናገረው ቃል ምን ያህል የሰዎችን ልብ መጠገንና መግደል እንደሚችል ኃይል አለ ልላችሁ ፈልጌ። እዛ በተስፋ በቆረጥኩበት ሰዓት አንተ እንዴት እንደዚህ ታደርገኛለህ ብትለኝ የምርም ቅስሜ ይሰበር ነበር። ግን እቅፍ ስታደርገኝ ስስቅ እሷ ሳያት እንዴ you know I got this እግዚአብሔር ይመስገን ደግሞ አሁን ጥሩ ቦታ ነው ያለሁትና አሁን ማትሪክ ያልመጣላችሁ ወይ ዩኒቨርሲቲ ውጤት ያልመጣላችሁ ወይ የሆነ ነገር ልታሳኩ ሞክራችሁ ያልተሳካላችሁ እኔ ትልቅ ሙዚየም አለኝ የወደቅኩበት ሙዚየም አለኝና ስትወድቁ don't worry like as long as you are alive and healthy በህይወት እስካለና ጤና እስካለ ድረስ you can keep pushing keep trying brother ዋናው ጤና ነው። ወዳችኋለሁ። yes bro ሙዚየም ይባላል። መልካም ቀን ይሁንላችሁ። ቴንኪው ለመልእክቱ። ባይዘው በጣም ቁም ነገር ነው ያወራው። እውነቱን ነው። አንዳንዴ እንደዚህ አይነት ሲቹዌሽን ላይ የምንጠቀማቸው ቃላቶች በጣም ጥንቃቄ ያስፈልጋቸዋል። ማለት አሁን ማዘሩ ሌላ ነገር ብትለው ነው እንዳለው በቃ ሌላ ነገር ውስጥ ሊገባ ይችላል። በቁጭት በጸጸት ምናምን ነገር የማይሆን ነገር ሊያደርግም ይችላል እስከ ራስን እስከ ማጥፋት ድረስ። ግን ያው ቃላት ይሰብራል፣ ቃላት ያነሳል። ምንድነው የሚባለው? እንደውም ምላስ አጥንት የለውም ግን የሰው አጥንት ይሰብራል ምናምን የሚባል ነገር አለ። እርግጠኛ አይደለሁም። ብቻ ጥሩ መልእክት ነው። እስኪ ወደ ቀጣይ ቪዲዮ እንሂድ። የሆነ ኋላ ቀር የሆነ አስተሳሰብ አለ። የሆነ ክብደት ማንሳት ጭንቅላትን ነው የሚያደድብህ። በዚህ እድሜ አይጠቅምህም። ይሄ በተለይ በወላጆቻችን ላይ ነው የሚወዘጠው። ያባባል የታለ የደደብኩት ነኝ
እናቴ 7 ዓመታት ነው የሰሩት። ኤክስ አክሲስ ዋይ አክሲስ ፓይ ሮይ ኳይ እዚህ ኳርስ 1 2 3 4 5 6 7 8 9 10 11 ያስተሳሰብ መቅረት አለበት ብዬ ስለማስብ ነው። አመሰግናለሁ። መሮታል፣ ቤተሰብ አማሮታል። ያው ግን ዝም ብለ ድንጋይ የምትጠገር ከሆነ እውነታቸው ነው፣ ምንም ጥያቄ የለው። ግን የጭንቅላትም እየሰራ የእጅም እየሰራ አንድ ላይ እንደዛ ሲሆን ፒስ ነው እንጂ ትደድባለህ። እውነት ነው። ጭንቅላትን ካላሰራ ለስኪ ወደ ቪዲዮ እንሂድ፣ እስኪ ወደ ሌላ ቪዲዮ እንሂድ። የዘመኑ ህፃን ይላል። እስኪ ነው ሰላም እንዴት አለ? አለን። አባቴ ጓደኛ ነን። ተዋውቀው። ሲያስፈራ ምን ሆነ ነው? እንዴት ነህ ቤቢ? ሰላም ነህ? እናቴ ሁሌ ማታ ማታ የምነግራት አጭር ጥቁር መላጣ አልከውስ ነው። አንተ ዝም በል እንዴ። ሆራር ፊልም ትሰራለህ? የገባቴ ጓደኛ ጆሮ ሄዶ ነው ጆሮ የሚቆም ቤቢ እንደዚህ እሱ አረና ጅብሬ ራስ ጆሮ ቁረጥ እንደማለጣል ጆሮ አውጣባ አይደል? ታታታ የተመታ ልጅ ነው። ከእንደዛ አይነት ልጅ ይሰውራችሁ። ወደ ቀጣይ ቪዲዮ እንሄዳለን። የ10 ሚሊዮን ብር ሎተሪ አሸናፊ ከብሔራዊ ሎተሪ አስተዳደር ተደውሎ ሲነገራት ይላል። ደስ ይላል። ደስ የሚል ቢስራት ቤተሰብ መስርተዋል። መቤት አዎ፣ ሁለት ልጆች አሉኝ። እንኳን ደስ አለዎት። ማለት እሺ፣ ከየት አካባቢ ነው? የት አካባቢ ነው? ኦኬ፣ መቂ ነው የሚኖሩት? መቂ የመቂ ነዋሪ ነሽ። እንኳን ደስ አለዎት። የ10 ሚሊዮን ብር አሸናፊ ሆኗል። እግዚአብሔርን ወኔ መቤት ድንግል ማርያም ሰምታኛለች። በጣም ደስ ይላል። በጣም ቻሌንጅ ነበር። አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። አመሰግናለሁ እናቴ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እጅግ በጣም እኔም አመሰግናለሁ። ምንም አትከፊም። ስራዬን ነው የሰራሁት። አንቺ ግን እንኳን ደስ በጣም ደስ ይላል። እንደዚህ አይነት ቻንስ አንዳንዴ በድንገት 10 ሚሊዮን አሁን ፕራንክ ነው ምናምን ቢባልስ? ወይኔ ወይኔ ወይኔ። እዚህ ወደ ቀጣይ ቪዲዮ እንሄዳለን። እንግዲህ ቤተሰብ ወደ መለያያ ሰዓት ደርሰናል። እንግዲህ የዛሬዎቹ ቪዲዮዎች ስብስብ ይሄን ይመስል ነበረ። ኢንጆይ እንዳደረጋችሁበት እርግጠኛ ነኝ። አሁን ወደ መጨረሻው ቪዲዮ እንሄዳለን። እንደተለመደው የመጨረሻው ቪዲዮ ጥሩ መልእክት የያዘበት የምንማርበት እንዲሁም ያስተምረናል ብዬ ያመጣሁት ቪዲዮ ነው እና በደንብ ታዳምጡት፣ እንዲሁም ለጓደኞቻችሁ ሼር እንድታደርጉት ይላል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ቀጣይ እስክንገናኝ ባይ። ያራዳ ልጅ አይደለም እርድና እናንተ በጣም የብዙ ኪሎ ሜትር ልዩነት ነው በማላችሁ ያለው። የዚህ ዘመን ትውልድ እድሜ ከ20 ዓመት አልፎ እናት አባትን የማታከብር የማትታዘዝ ከሆነ እማትጸልይ ፈጣሪን የማታመሰግን ወደ ቤቱ የማትመላለስ ከሆነ የሥራ ፍላጎት የመለወጥ ሐሳብ በውስጥ ካላደረ አሁንም እነዛ እንጠጣ እናጭስ እንቃ የሚሉ ጓደኞች ጋር ካልተለያየ ለወላጆች መድረስ እንዳለብህ ኃላፊነት ከፊት ተንበርክኮ እየጠበቀ እንደሆነ ካልታየ የአገሬ ሰው የተረተው ገንዘብ በኃይል በ40 ዓመት የሚለው በአንተ ላይ ይከናወናል። ምንድነው ላንተ እርድና? ማጨስ፣ መቃ፣ እናትህ በዚህ ትግባ እንደዚህ ላድርጋት የሚሉ ቃላቶችን ከአፍህ ተመናገር፣ ነገሮችን ፊት ለፊት እንደመጋፈጥ በጭስ መደበቅ፣ መሃል ከተማ መወለድ፣ እሱ ነው ላንተ እርድና። እዚህ ወጥ እስካለ በጊዜ አምልጥ፣ አልመሸም ገና ነው። ቤተሰቦችን አግስ፣ እናትን አክብር፣ እደግላት። ስራ ብታጣ እንጨት መሸከም ለምን አይሆንም? ቀድመ ድረስላት። ጓደኝነት አብሮ ኃጢአት ሰርቶ አብሮ ንስሐ መግባት ነው። ነገ እንለወጣለን ብለህ ደግሞ ጨለማ ላይ ቆይ ማለት አይደለም። አንተ ተመለስ። እግዚአብሔር ልብን ሲገልጽልህ ትመልሳቸዋለህ። ለራስ የምታስፈልገው ከአምላክ ቀጥሎ አንተ ነህ። ጫትህን ትፈው፣ ትንባሆውን ጣለው፣ ጸበል ጠጣበት፣ ወደ አምላክ ቤት ተመላለስ። ልብ ስጠኝ በል። አይጨክንብህ፣ አያርቅ፣ አይገፋ፣ አያሻሽ። በዚህ ዘመን እርድና ማለት ጸሎት ነው። የዚህ ዘመን አዋቂ ማለት ንስሐ የገባ የሚቆም ለስጋው ደግሞ ይበቃ እናት አባቱን የሚያከብር የሚታዘዝ ኃጢአትን የሚጠየፍ ያ ሰው ብቻ ነው በዚህ ዘመን አዋቂ ማለት። ሞኝን ሲመክሩት የቀኑበት ይመስለዋል ይላል። እንዳትቀየመኝ።